እንደናችሁ ቅዱሳኖች በቅርብና በሩቅ ያላችሁ ሁላችሁ እንግዲህ በዛሬ ቀን በዚህ ማታ ጌታ እግዚአብሔር መልካም ጊዜ ሰጥቶ ከእናንተ ጋር እንግዲህ እንድንቆይ ጌታ እግዚአብሔር መልካም ጊዜ ሰጥቷል። ስለዚህ አንድ ለዛሬ ማታ ጌታ እግዚአብሔር ለብዙዎቻችሁ መልካም ያደርጋል። ስለዚህ ከኔ ጋር መጸለይ የምትፈልጉ ሰዎች እንድጸልይ የእግዚአብሔር ቃል ደግሞ አንድ ላይ እንድንሰማ ጌታ መልካም ጊዜ ሰጥቷል። እግዚአብሔር የሰራት ያችን መልካም ቀን የምትባለው እቺ ቀን ናትና በዚህ ቀን ውስጥ ጌታ እግዚአብሔር ለብዙዎቻችሁ ፈውስ ያደርጋል፣ ሰላም ይሆናል፣ አዋጅ ይቀየራል። እስከዛሬ በእጃችሁ ያልገባ ተንጠልጥሎ የቆየ ጉዳይ ሁሉ እጃችሁ ይገባል። መጸለይ ይፈልጋሉና ከኔ ጋር እንድጸልይ የምትፈልጉ ሰዎች ሁላችሁ ማለት ነው እንግዲህ ራሳችሁን አዘጋጁ። ይሄን ብቻ አይደለም ልታጸልዩ የምትፈልጉ የተኛ ጉዳይ ካለ በእጆቻችሁ ያዛችሁ ጉዳይ ካለ እሱንም አዘጋጁ። ለራስ ይሁን ለቤተሰብ ይሁን ለጓደኛ ይሁን ለወንድሞች ይሁን ከራሳችሁ አልፎ ለሰው የሚሆን የተኛ ጉዳይ ካለ አዘጋጁ። እናንተ ብቻ እምነት ተዘጋጁ። እኔ ቃል አወጣለሁ። የምሰራው እግዚአብሔር ነውና ኃይሉ እግዚአብሔር ነው። ስለዚህ ሁላችሁ ተዘጋጁ። ጌታ መልካም ያደርጋል። የሰራዊት ጌታ እግዚአብሔር ክንድ በዚህ ማታ በኃይል ይገለጣል። ይሄን ጊዜ ዛሬ ከናንተ ሲቀመጥ ማለት ነው እጅግ በጣም ደስ ያለኝ መልካምቱ የእግዚአብሔር እጅ የምናይበት ቀን ይሆናል። ስለዚህ በእምነት ተዘጋጁ። የምሰራው እግዚአብሔር ነው። ይሄን ብቻ አይደለም ለቤተሰቦቻችሁ፣ ለወንድሞቻችሁ፣ ለእህቶቻችሁ፣ ለጓደኞቻችሁ ማለት ነው ሼር አድርጉና አንድ ላይ እንግዲህ የእግዚአብሔር ቃል እንጀምራለን። በመሃል ማለት ነው ስልክ አዘጋጅቻለሁ። ስልኮች አሁን አይጠራም። ልክ ቃል ከጨረስኩ በኋላ ስልኮች ይከፍታለሁ። ከዛ እንቀጥላለን። ቢያንስ ትንሽ ደቂቃ ነው የሚቆየው። ከዛ ስልኮች ይከፍታለሁ። በዛው እንቀጥላለን። ጌታ መልካም ነው።
ስለዚህ ሶስት ስልክ አለ በሶስቱም ትደውላላችሁ እኔ አገለግላችኋለሁ ከምንም በላይ ግን ማነው እኔ የማምነው የስልኩ አይደለም የትንብቱ አይደለም አሁን የማወራው ይሄ የእግዚአብሔር ቃል የብዙዎቻችን ህይወት ይነካል ለብዙዎቻችሁ መልካም ይሆናል በኋላ የምጸልየው ጸሎት እንደው የእግዚአብሔር ክንድ እንዳለ ለናሙና ያህል ነው ማለት ይቻላል ከዛ ውጪ ግን ማነው አሁን ነው ግዘሽ አሁን ነው ሳትሽ ሰላማችሁ አሁን ነው ታሪካችሁ ይቀየራል በብዙ ሺህ የሚቆጥሩ ሰዎች ነው የሚያየው እኔ ግን አንድ ሰው እናንተ ብዙ ናቸው የምሰራ እግዚአብሔር ግን ለሁሉም ማነው በአንድ ደቂቃ ውስጥ የሚደርስ አምላክ ነውና የጌታ እጅ ባህል ያገኛቸዋል አንድ ሰው ለከጸለይኩ የመቶ ይሁን ያለው ሰው ሁሉ ጥያቄ እንደሚመለስ ካመናችሁ ጌታ ያደርግላችኋል ቃሉን ላከ ፈወሳቸው ከመከራት ጋር ሁሉ ተብሎ ተጽፏልና ከየትኛው ስጋ ጋር ያወጣችኋል ከኔ ጋር እንግዲህ መግባት የምትፈልጉ ሰዎች ሁላችሁ ቶሎ ቶሎ ግቡ አንድ ደቂቃ ብቻ ልስጣችሁና ከአንድ ደቂቃ በኋላ መጸለይና ወደ ቃል ይገባለሁ ጌታ ድንቅ ያደርጋል ግን እስከዛ ድረስ በእጆቻችሁ ውሃ ይሁን ዘይት ይሁን ጥያቄ ይሁን የቤተሰብ ፕሮፖዛል ይሁን የራሲ ይሁን የተኛው ጉዳይ አንተ ካቀን በላይ የምትለው ጉዳይ ሁሉ ጌታ ያደርግልሃል እንደው የእግዚአብሔር ቃል ጊዜ ሲባል ማለት ነው ዝም ብሎ ሁሌ እጅ ያጣምሮ መቀመጥ እሱ ብዙ አይመከርም የምናመልከው አምላክ እግዚአብሔር ሁሉም ያውቃል ግን መናገር ይፈልጋል በዚህ ምድር እኮ አንድ ጊዜ ኢየሱስ አለና ወክ ያደረገ ያለ እያለፈ ነው እሱ ያለፈ ያለ ሰውዬው አይን የለው ሰውዬ ኢየሱስ ያለ ሰው ይጮሃል ሰው ሲጮህ ምንድነው ዛሬ ሰው የሚጮህ ብሎ ጠየቃቸው ከዛ ሰዎች እንዲህ አሉ አይ ያለፈ ነው አሉ ማን ነው ያለፈ ያለው ኢየሱስ ነው አሉ ኢየሱስ ዳዊት ልጅ ወደ ሰውዬው ሰው አለ ወላይታ ነበርና ወደ ሰውዬው ጮኸ ከዛ ኢየሱስ ተመለሰ ሲመጣ ሰውዬው አይን የለው የመጣው ኢየሱስ ነው ምስጢር ያውቃል ሁሉም ያውቃል ደግሞ ይሄ ሰውዬው ያጣው ምስጢር አይደለም ያጣው አይን ነው ያጣው አይን ያለው ከፊት ነው ያለው መጥቶ ሰው አየ ደረሰ ሰው ጋር ደርሶ ግን እንዲህ አለው ምን ሞት ትፈልጋለህ አለ ምን ላድርግልህ አለው እንደመጣ ማን ነው ወይ አንተ አይን የለም ብሎ አይን አልሰጠው ጠየቀው እሱ ምን ላድርግልህ ነው አለው በሳቱ ሰውዬ እኔ እኮ አይ ዘንድ ይወዳለሁ አለው ማየት ትፈልጋለህ በመዛፍ ነው ያለው ከዛ አይኑ ተከፈተ አሁን የማረው አንድ ነገር ነው እግዚአብሔር ምን ያደርግልህ ጥያቄ ማቅረብ ያንተ ፋንታ ነው ብዙዎቻችን እንዲህ ቁጭ ብለን ማን ነው ጌታ ያቃላ ምንድነው እኛ ጌታ አያውቅም አይደለም ለዛም ነው አንኳኩ ይከፈትላችኋል ያለዚያ አይከፈትም ማለት ነው ለምኑ ታገኛላችሁ ያለዚያ አታገኙም ማለት ነው ድርሻ አለና የሰራዊት ጌታ እግዚአብሔር በህይወት ዘመን ምን ያደርግልህ ምን ይሁንልህ ይሄ አንተ ነው የምፈልገው አንተ እንተናገር እኔ ቃል አወጣለሁ ኃይል እግዚአብሔር ነው በህይወቱ የማይጠፋ ጉዳይ ይሆናል ነገር ያማረ ይሆናል መንገዳቸው አይበላሽም ለሰው የማይቻል ለእግዚአብሔር ይቻላል ስለዚህ ራሳችሁን አዘጋጁ ቀጥሎ የማነበው አንድ ቃል ቦታ አሳውቄ ማለት ነው ወደ ቃሉ ይቀጥላል የማነበው ዛሬ ቃል ከእናንተ ጋር ኦሪት ዘዳግም ምዕራፍ 19 ያለው ቃል አንባለው ከዛም ይቀጥላል ኦሪት ዘዳግም ምዕራፍ 19 ያለው ቃል ነው ማነበው ቃሉን ታወጣላችሁ ራሳችሁን አዘጋጁ ጌታ መልካም ያደርጋል ኢየሱስ ጌታ ነው ቶሎ ቶሎ ሼር አድርጉና አሁን እንገባለን ኢየሱስ ጌታ ነው እንግዲህ ይሄ በየጊዜው ማለት ነው በኢትዮጵያ ሰዓት አቆጣጠር ከምሽቱ ከ2 ሰዓት ጀምሮ ላልተወሰነ ሰዓትና ደቂቃዎች የማገለግልበት ሁለት አካውንት አለ አንደኛው አካውንት የቸርች ነው አንደኛው አካውንት የራሴ አካውንት ነውና የራሴ አካውንት በልጄ ስም ነው ያለው ልጄ ታላቅ ልጄ ስሟ ቃል ኪዳን ነው ቃል ኪዳን እስራኤል በሚባለው በዛ አካውንት አንዳንዴ ይገባለሁ አሁን ግን ሰሞኑ ማነው አፖስትል እስራኤል ዳንሳ ጂሰስ ወንደርፉል በሚለው በዛ አካውንት ገብቼ ያገለግላቸዋለሁ የማገለግለው በሶስቱም ማለት ይችላልና አንድ በፌስቡክ ሁለት በዩቲዩብ አሁን አልጀመርኩ ሰሞኑ ጀምራለሁ ቀጥታ ደግሞ ሶስተኛ በጄደሉ ቲቪን ጭምር ነው የሚቀጥለው ያው የጄደሉ ቲቪ በኢትዮጵያ ውስጥና በኢትዮጵያ ዙሪያ ያሉ በምስራቅ አፍሪካ ያሉ ሰዎች ማየት ይችላሉ ሩቅ ቦታ ላይ ሰዎች ሁላችሁ ማለት ነው በቲቪ በዩቲዩብ እና በፌስቡክ አካውንት ሁሉ ጊዜ የሚጸልይበት ጊዜ ነውና እንግዲህ ጌታ እግዚአብሔር ከረዳ በሽታው እስከሚጠፋ ድረስ እንደዚሁ እንቀጥላለን የሚቀጥለው ሁሉ ጊዜ ማታ ከ2 ሰዓት ጀምሮ ከምሽቱ ማለት ነው በኢትዮጵያ ሰዓት አቆጣጠር በዛ ይቀጥላለሁ ጌታ መልካም ያደርጋል ድንቁ ኢየሱስ ድንቅ ያደርጋል ወእኔ ሹሩኝ እናገራለሁ ዛሬ ለብዙዎቻችሁ ቀናችሁ ዛሬ ነው የምናመልከው አምላክ እግዚአብሔር ሁሌም አለ እኛም ነበርን በእድሜያችን እስካሁን ድረስ በየቀን ያስገረመ አይደለም በየቀን ያስደነቀ አይደለም በየቀን እጅ ባፍ ያስጫነ አይደለም አምላካችን ያመለከ ነው አንዳንዴ በሽታ የምናየው ሞት የምናየው ሀዘን የምናየው ክሳራ የምናየው አሁን የማረው ዛሬ አንድ ነገር አለ በህይወት አንድ ቻንስ አለ የምስጋና ጊዜ በህይወት አንድ ቻንስ አለ ሰላም ይመለሳል በህይወት አንድ ቻንስ አለ መዝገብ ይዘጋል አሮጌ መዝገብ ይዘጋል
ስለዚህ ይሄ ቀናችሁ ነው። የትላንት ነው አያገባኝም፣ የባለፈው አያገባኝም። እኔ አሁን ዛሬ ነው የማወራው። በዛሬ ቀን የምናመልከው አምላክ እግዚአብሔር ትላንትና ነበረ፣ ዛሬም ይኖራል፣ ነገም ይኖራል። እኔ ትልቁን ነገር ማለት ነው ነገ መልካም ይሆናል፣ ግን ዛሬ ማታ የሚቀየር አዋጅ አለ፣ የሚሻር ነገር አለ፣ የሚገባ ክብር አለ። ዛሬ የምትለው ምንድነው ካልክ ማለት ነው በመንፈሳዊ ዓለም ነገር ዛሬ ይሰራል። ማይቢ ሃርድ ኮፒ በቅርብ ጊዜ ወደ እጅ ይደርሳል። አንተ የምታውቀው ወደ እጅ ሲገባ ነው። እኔ ግን አሁን ነው የማየው። እግዚአብሔር ነገርን አዲስ ያደርጋል። ሃሌሉያ። በዙፋኑ የተቀመጠው ኢየሱስ ዛሬ እንግዲህ ለብዙዎቻችሁ ያለው ጉዳይ ሁሉ ቀይሮ በክብር ያቆማቸዋል። ድንቁ ኢየሱስ ድንቅ ያደርጋል። ወደ እግዚአብሔር ቃል እንሄዳለን። ሃሌሉያ። መልካም ቀን ነው ይሄ ቀን። ኢየሱስ ጌታ ነው። ዛሬ ትልቁ የኔ ዓላማ ማለት ነው ሰዓቱ ኦልሞስት ትንሽ እንደሄድን ብዬ እፈራለሁ እንጂ የኔ ትልቁ ዓላማ የምጀምረው ከዚህ ከኦሪት ዘዳግም ጀምራለሁ። ስፔሻሊ ማለት ነው ዛሬ ስለ ድንግል ማርያም ለብዙዎቻችሁ እንዲያጋጠም ዛሬ ሰዓት ካጣው ማለት ነው ስለ ድንግል ማርያም ዛሬ በጣም ሰፊ ጊዜ ማሳለፍ እፈልጋለሁ። ምክንያቱም እኛ ሁላችን ማለት ነው ስለ ሃና እንሰብካለን፣ ስለ ሳራ እንሰብካለን፣ ስለ ርብቃ እንሰብካለን፣ ስለ ሁሉ ሴት እንሰብካለን። ግን ከሁሉም ሴት ጻድቅ የሆነች የጌታችን የኢየሱስ ክርስቶስ እናት የሆነች ድንግል ማርያም ስለሷ ማለት ነው እኔ ነብይ ከሆንኩ እስከ ዛሬ አልሰበኩም። አታስፈልግም አይደለም፣ እጅግ በጣም እንወዳታለን እናከብራታለን። ስለዚህ ሰሞኑ ጌታ እግዚአብሔር ከረዳ ማለት ነው ስለ ድንግል ማርያም በጣም ብዙ መናገር ፈልጋለሁ። ስለ መልአክ ገብርኤልም ስለ ብዙዎች መናገር ፈልጋለሁ። በዛ መሀል እንጸልያለን። የማኦጋ አንድ ነገር ነው፣ ኢየሱስ ያድናል። መዳን በሌላ በማንም የለም። መናገር ያለብን ፓርቶች ላይ ሁሉ እንናገራለን። አንጠላት ማርያም በጣም እንወዳታለን። እንኳን እኛ ከፈጣሪ ዘንድ እውቅና አግኝታለች። ስለዚህ ለዛሬ የኔ ዋና መነሻ እዚህ ቢሆንም ማለት ነው ፖይንቱ ወደዛ ነው የሚሄደው። እንደ አጋጣሚ ሰዓት ካነሰ ማለት ነው ይሄ ሐሳብ ይቀጥላለሁ። ለሰው የማይቻል ለእግዚአብሔር ይቻላል። ድንቁ ኢየሱስ ድንቅ ያደርጋል። በሩቅና በቅርብ ያላችሁ ቅዱሳኖች ሁላችሁ ተዘጋጁ። ከምንም በላይ ማለት ነው አንድ ነገር ለማወቅ ይሁን። እኔ መከራከር አልወድም። ያው እንደምታውቁኝ የወላይታ ልጅ ነኝ፣ ሰምተሻል። እና እኔ ባለኝ አገለግላቸዋለሁ፣ ባለኝ ጸጋ ባነበኩ በቁጥና ማገለግለው ደግሞ እግዚአብሔር ድንቅ ያደርጋል። ራሳችን አዘጋጁ፣ ሁሉ ያማረ ይሆናል፣ ታሪክ ይቀየራል። በየትኛው ጉዳይ ውስጥ ያላችሁ ሰዎች ስሙኝ፣ መዳን በሌላ በማንም የለም። እንድንደብት ዘንድ ከላይ ሰጠ አንድ ስም አለ፣ እሱም ኢየሱስ ብቻ ነውና እንቀጥላለን። እኔ ከምንም በላይ ማለት ነው ኢየሱስን የማይወድ ሰው ህይወት አለ ማለት ከንቱ ነው። ሁሌ የማረው ይሄ ነገር ነው። አንዳንድ ሰዎች ኢየሱስ የሚባለው ስም ላለመጥራት ስላሴ ያለ ይቸገራል። ጠርተን ማለት ያለብህ ኢየሱስ ጌታ ነው ብትል ነው ህይወት ያማረ የሚሆነው። በልብ እመን፣ በአፍ መስክር፣ እሱ ስላንተ ይመሰክራል። ስለዚህ ኢየሱስ ጌታ ነው ከምንም በላይ ማለት ነው። ኢየሱስን የማይወድ ሰው እግዚአብሔር ይወዳል ማለት ከንቱ ነው። ኢየሱስን የማይወድ ሰው ስለ መንፈስ ቅዱስ ቢያወራ ጉዳይ ከንቱ ነው። ስለዚህ ኢየሱስ ክርስቶስ ለዘላለም ጌታ ነው። እንቀጥላለን፣ እናመልካለን። ጌታ ድንቅ ያደርጋል። ቤትም ውስጥ በየትኛው ኮንዲሽን ያላችሁ ሰዎች ስሙኝ፣ ለሰው የማይቻል እግዚአብሔር ይቻላል። ጌታ እግዚአብሔር በህይወታችሁ የምታይ ጉዳይ ያደርጋል። ድንቁ ኢየሱስ ድንቅ ያደርጋል። የእግዚአብሔር ቃል አነባለሁ፣ ሁሉ ያማረ ይሆናል። ለሰው የማይቻል እግዚአብሔር ይቻላል። የማነበው ቃል ኦሪት ዘዳግም ምዕራፍ 19 ከቁጥር 1 ጀምሮ ያለው ቃል ነው የማነበው። በየመሃል ማይቢ አይታወቅም፣ የኔትወርክ ችግር ሊኖር ስለሚችል በትዕግስት ማለት ነው እንደ አጋጣሚ አንዴ ቢወጣ ራሱ እየገባ ስለማገለግል ኔትወርክ እንግዲህ በኢትዮጵያ ምድር እስካለን ድረስ አንድ ኮኔክሽን ሊያስቸግር ይችላል። ስለዚህ ለኮኔክሽኑ እንግዲህ በመሃል እንደ አጋጣሚ ካስቸገራችሁ ችግሩን ማወቅ አለባችሁ። የግለሰብ ሳይሆን የኔትወርክ ነውና በቅርቡ እሱ ይስተካከላል። ለሱ ጭምር እንጸልያለን። ጌታ ድንቅ ነው። የማነበው ቃል እንዲህ የሚል ቃል ነው። አምላክ እግዚአብሔር ምድራቸውን የሚሰጥ አሕዛብ ባጠፋ ጊዜ በወረሳትም ጊዜ በከተሞቻችሁና በቤቶቻችሁ በተቀመጠ ጊዜ አምላክ እግዚአብሔር እስቲ አድርጎ በሚሰጥ በምድር መካከል 3 ከተሞችን ለራሲ ትለያለህ፣ ነፍስ ገዳይ እያለ ቃሉ ይቀጥላል። ወደ ሐሳብ ይመለሳለሁ። ቃሉ ይቀጥላል። ለሰው የማይቻል እግዚአብሔር ይቻላል። እስራኤል የሚባለው እስራኤል ካለበት ሀገር ተነስቶ ወደ መልካሚቱ ሀገር ትገባላችሁ ተብሎ በቃል የተነሳው
ሌላ ሀገር ነው የሆነባችሁ በመሃል እየሰሩ እየደከሙ ባለው ቦታ ላይ እነሱ አስበው የወጡ ነገር አለ በቃል የወጣ ህዝብ ነው ለዚህ ለህዝብ ሁሉ መነሻ የሆነው ማን ነው እግዚአብሔር በሙሴ በኩል ሆኖ በትልቅ ችግር ውስጥ ያሉ ሰዎችን መከራቸውን አየና ካሉበት ከዛ ሀገር ሊያወጣቸው አንድ ሰው ላከ ሙሴን ላከ እግዚአብሔር ለህዝብ ሰው ይልካል ሃሌሉያ እግዚአብሔር ለህዝብ ሰው ይልካል አሁንም ደግማለሁ እግዚአብሔር ለህዝብ ሰው ይልካል ስፔሻሊ የተቀባ ሰው ይልካል የተቀባ ሰው ወደ አንድ ከተማ ወደ አንድ ቤተሰብ ወደ አንድ ሀገር በአንድ ቦታ ሲነሳ ጥያቄ የሚመለሰው የግለሰብ አይደለም የሚመለሰው የአንድ ፋሚሊ አይደለም የሚመለሰው የአንድ ወረዳ አይደለም የሚመለሰው የአንድ ሀገር አይደለም የብዙ ሀገር ጥያቄ ባንዴ ይመለሳል አሁን ሁላችሁ እንደምታውቁ በምድር ላይ ማነው በርካታ የተቀቡ ሰዎች አሉ መልካም ነው አሁንም ከችግር ጋር ስናየው ማነው ብዙ ህዝብ አለ ትንሽ ነቢ ነው ያለው አሁን የተቀቡ ሰዎች ይጨምራሉ ይመጣሉ ይሄዳሉ ጌታ መልካም ነው እኔ አሁን ለሰው የማይቻል እግዚአብሔር ይቻላል ስለዚህ እግዚአብሔር በየጊዜው ሰው አለውና ይሄ እግዚአብሔር ለዛ ህዝብ ሙሴን ላከ ሙሴ ሲነሳ መነሻ ፖይንቱ ማነው እጅግ በጣም ወንድ የሚባል ወንድ ሁሉ በሚገደልበት ጊዜ እግዚአብሔር ሙሴን መረጠ ሃሌሉያ ያ የመጣው ሙሴ ማነው በሚችለው ያህል ለተወሰነ ጊዜ ኖረ ቆየ አሁን ያለበት ህይወት መልካም ህይወት ነበር በሳቱ አደገ ጥሩ አቅም አገኘ ጉልበት አገኘ ትልቅ መሆን ጀመረ ከዛ ራሱ ሲያይ ማነው ራእይ ያለው ሰው ነው ትልቅ ዓላማ ያለው ሰው ነው ይሄ ሰው እንዲህ ብሎ ያሰበው እንዲህ ብሎ አሰበ የኔ ህይወት አለ የኔ ህይወት በልቼ ቀጥቼ እንደዚህ ሆኜ አልሞትም አለ ኢየሱስ ጌታ ነው የሱ ራእይ ከዛ ያለፈ ነው ከምግብ ያለፈ ነው ከውሃ ያለፈ ነው አሁን ከምትጉደ ያለፈ ነው ሙሴ ግን እንዲህ አለ ከዚህ በኋላ አለ የንጉስ ልጅ ተብዬ መኖር አልፈልግም አለ አሁን መውጣት እፈልጋለሁ አለ ሃሌሉያ የንጉስ ልጅ መባል ይቅርብኝ አለ እኔ ዛሬ አንድ ቃል አወጣለሁ ትላንትና በጥሩ ኮንዲሽን ለምራች ሰዎች አሁን ደግሞ የሆነ ቦታ ላይ ቁጭ ብላችሁ ያለ ሰዎች አላችሁና ዛሬ አንድ ቃል አወጣለሁ እርግጠኛ ሆኜ እናገራለሁ ዛሬ ያለበት ህይወት ያንተ ቦታ አይደለም ሙሴ ምን አለ የንጉስ ልጅ ከሚባል ከእስራኤል ሰዎች ጋር መከራ ይመርጣለሁ አለ አሁን በዛቱ ያለው ጥሩ ፖዚሽን ነው ምግብ ይፈልጋል ውሃ አለ ስልጣን አለ ፖዚሽን አለ የሱ ዓላማ ምግብ አይደለም ውሃ አይደለም የሆነ አንድ ሴትም አይደለም የሆነ ልጆችም አይደለም ህይወቱ ከዛ ያለፈ ነው ራእዩ ከዛ ያለፈ ነው ይሄን የምታጉደ ሁሉ ትቼ ልውጣ አለ ለሰው የማሻገር ይቻላል ልውጣ ነው ያለው ሁሉ ወደ አስቀምጦ ሲወጣ ግን እንዲህ አለ የንጉስ ልጅ ከሚባል ከእስራኤል ሰዎች ጋር መከራ ይመርጣለሁ አለ ያንን መርጦ ወጣ ጌታ ግን አላሳፍረው እና ነበረ ቀጠለ ሲበዛው ማለት ነው ህይወቱ የቀጠለ ሲመጣ ያደገ ሲመጣ ማለት ነው እነዚያ በመከራ ውስጥ ያሉ ሰዎችን አሻገራቸው ሲሰሙ የነበረው አንድ ጉዳይ አለ ማርና ወተት ወደምታፍሰው ሀገር ነው ተባሉት ትገባላችሁ እንገባለን ተብሎ ነው የወጡት አሁን ወጡ ወደዛ ከተማ ሲደርሱ ግን ማለት ነው ማር አይታይም ይሄዱ በከባድ መከራ ነው በከባድ ጭንቅ ነው ለብዙ ጊዜ ማለት ነው መከራ ያዩ ሰዎች ናቸው አሁን ግን ጊዜው በቃ አለቀ መከራ ጊዜ አለፈ እግዚአብሔር ጎበኘ ብሎ ደስ ያላቸው ተሻገሩ ሲወጡ ሲሻገሩ ግን ማለት ነው እነሱ ያሰቡ ነገር አለ የሚያውቁ ነገር አለ ያሰቡ ጉዳይ ምንድነው የራፍት ጊዜ መልካም ህይወት መልካም ኑሮ እጅግ በጣም ማለት ነው ባለው በሁሉ ጉዳይ መልካም የሆነ ውብ የሆነ ከተማ አለ ብሎ ተሻገሩት ሲሻገሩ ግን ያዩ ነገር ቢኖር ድንጋይ አዩ ዙሪያ ያለው ሁሉ የሚያስጠላ ጉዳይ ሆነ የሰሙ ነገር አለ የሳሉ ነገር አለ የሚያውቁ ነገር አለ እነሱ የሚያውቁ ሌላ ነው አሁን የምታዩት ሌላ ሆነ በትንቢት የመጣ በቃል የመጣ በነብይ የመጣ እግዚአብሔር እንደዚህ አለ ብሎ ለዛም ምርጥ ነብይ እንዳንተ የተባለ ጠንካራ ነብይ በብዙ ምልክት የምታወቅ ከ570 ጊዜ እግዚአብሔርን በላይ ያን ነገር ያጠንካራ አለ የተባለ ጠንካራ ሙሴ ሲያሻግራችሁ ያለው ትንቢትና ወደዛ ሀገር ደርሶ ሲያዩ የምታዩት ሁሉ እኩል አይደለም ሀገሩን አዩ ድንጋይ በድንጋይ ነው ሀገሩን አዩ ሸለቆ የበዛበት ነው ሀገሩን አዩ ለይታ የማይመች ቦታ ሆነ ትላንትና አሜን ብሎ ተቀበሉ አሁን ግን አዘኑ እንዴ ብለህ ማርና ወተት ብለህ አሁን የምናየው ጉዳይ ምንድነው አሉ ጮሁበት እነሱ የሚያውቁ አንድ ነገር ነው የአብርሃም ርስት ይጠብቃቸው ነው የሚያውቁት የአብርሃም ርስት ልዩ ክብር ልዩ ኑሮ ፋይናንሻል ብሬክ ስሩ በነገር ሁሉ መባረክ
በነገር ሁሉ መለወጥ ከዚህ በኋላ የቀረ ጊዜ የካሳ ጊዜ የቀረ ጊዜ መልካም ጊዜ የሚያውቀው ይሄ ነው። አሁን ግን ያየው ጉዳይ ሁሉ አይመጣጠንም፣ አይገናኝም። ሁሉ ያማረ አይደለም፣ ሁሉ ልክ አይደለም፣ ሁሉ መልካም አይደለም። ልባቸው ወደቀ። እኔ ዛሬ እንዲህ ማለት እፈልጋለሁ። እርግጠኛ ሆኜ እናገራለሁ። ትንቢት ያላችሁ ቃል ያላችሁ ጌታን የሰማችሁ ከነቢይ የሰማችሁ በህልም ያያችሁ በራእይ ያያችሁ ሰማ ብላችሁ ወጣችሁ አሁን ደግሞ ለጌታ የማይመች ነገር የገጠማችሁ ምንድነው? የሰማው ሌላ ያሰብኩት ሌላ የሚሆነው ሌላ ምን ተፈጠረ የምትሉ ሰዎች አላችሁ። አንተ የምታውቀው ከራስህ አልፎ ለሰዎች እንደምትሆን ነው። አሁን ግን ሲታየው ያለበት ህይወት እንኳን ለሰዎች አይደለም ለራስህ እንኳን ብቁ አያደርግም። ያንን አይታችሁ የሰጋችሁ ሰዎች አላችሁ፣ የፈራችሁ ሰዎች አላችሁ። እኔ ዛሬ መናገር እፈልጋለሁ። የቆማችሁ ቦታ በረሃ አይደለም፣ የቆማችሁ ቦታ ጫካ አይደለም፣ የቆማችሁ ቦታ ሲኦል አይደለም፣ የቆማችሁ ቦታ መከራ በዛበት አይደለም። ቃሉ እኮ እንዲህ ይላል፣ እግዚአብሔር ምድረ በዳን ያለመልማል። ሃሌሉያ! አሁንም የቃሉ አምላክ አሁንም የቃሉ አባት የሆነ እግዚአብሔር ምድረ በዳን የምትለው ያንተን ህይወት የባሰ ያሳምራል እንጂ ያማረ ይሆናል እንጂ ባንተ እይታ ቦታው ምድረ በዳ ነው። ባንተ እይታ ድንጋይ የበዛበት ነው። ባንተ እይታ የማይመች ቦታ ነው። በጌታ መንፈስ መልካም የሆነ ቦታ የአብርሃም ርስት ጥሩ ቦታ የቃል ቦታ የክዳን ቦታ ሃሌሉያ። ስለዚህ እንዲህ ይሆናል። የተነገረን የሰማኸው ትንቢት በዓይንህ ታያለህ። ባንተ እይታ አይደለም። በእኛ እይታማ ጉዳይ እኮ ያስፈራል። በፍጹም አይመስልም። ለምን ተወለድኩ ነው የሚያስብለው። ባዶ ሆንኩ ነው የሚያስብለው። ክሰራ ውስጥ ገባሁ ነው የሚያስብለው። ሀገር ትቼ ወጥቼ ጌታን ብዬ ወጥቼ ትንቢት ሰምቼ ወጥቼ ጉዳይ እንዲህ ሆነ የምትሉ ሰዎች አላችሁ። ነገ የማይታያችሁ ሰዎች አላችሁ። አሁን ለብዙዎቻችሁ ነገ አይታይም፣ ሳምንት አይታይም፣ ወር አይታይም። ለምንድን ነው የማይታየው? ከፊት ይሄ አለ የምትለው ጉዳይ ሁሉ አልቋል። ተስፋ ቆርጣችሁ ያላችሁ ሰዎች አላችሁ። ሹሩ ይናገራለሁ። የሰራዊት ጌታ እግዚአብሔር አንተ በፍጹም ካላሰብከው ቦታ እጅ በአፍ የሚያስጭን ነገር ለአንተና ለቤት ያደርጋል፣ ለቤተሰቦች ያደርጋል። አንተ የምታውቀው ተበላሸኩ። አንተ የምታውቀው አንተ ያሰብከው ጌታ በዚህ በኩል ያልፈው ጉዳይ ተበላሸ። በአንተ ይታልቆ ሊሆን ይችላል። ስለዚህ እንዲህ ነው የሚሆነው። አንተ ዘግተሃል፣ እግዚአብሔር ይጀምራል። ከዚህ ወር ጀምሮ አንተ የዘጋው ፋይሎችን ሁሉ አንተ አለቀ ያልፈው ጉዳይ ሁሉ እግዚአብሔር ይጀምራል። ምን ማለት ነው? ለአንተ የመጨረሻ ለእግዚአብሔር ግን የመጀመሪያ ወር ይሆናል። ይሄ ወር ለአንተ የመጨረሻ ጊዜ፣ ለእግዚአብሔር ግን የመጀመሪያ ጊዜ። ለመጀመሪያ ጊዜ እግዚአብሔር አንተን ሊያስገርምህ አንተን ሊያከብርህ የምነሳበት ጊዜ ይሄ ጊዜ ይሆናል። ሰዎች አዩ ዙሪያ አዩ። ካዩ በላይ እንዲህ አለው፣ ይሄ ሀገርማ ይቅርብን፣ ይሄ ኑሮማ ይቅርብን። የምታይ ጉዳይ ሁሉ ድንጋይ ብቻ ነው። የምታይ ጉዳይ ሁሉ ገደል ብቻ ነው። የትላንትና ህይወት ይሻላል። የተኛው ህይወት እዛ ግብጽ የነበረንበት ህይወት ይሻላል። ወደ ግብጽ አሰቡ። ወደ ግብጽ ወደ መጡበት ሀገር ወደ ነበረባቸው እዛ ቦታ ላይ እዛ ይሻለናል ብሎ ያንን ሀገር ተመኙ። ይሄን ብቻ አይደለም፣ በፋርዖን ስር መሆን ተመኙ። ጫና ቢበዛም ጥሩ ምግብ አለ፣ መከራ ቢበዛም ሌላ ምግብ አለ። ወደ ፋርዖን ተመኙ፣ ወደ ፍራም ተመኙ፣ ወደ ኋላ ተመኙ። ግብጽ ብንሄድ አሉ። እንዳዩ አይደለም ጉዳይ የሆነው፣ እንዳሰቡ ጉዳይ አልሆነም። ወደ ኋላ ማሰብ ጀመሩ። ከዚህ ሁሉ ትላንትና ህይወት አለው። እኔ ዛሬ እርግጠኛ ሆኜ እናገራለሁ። የሰራዊት ጌታ እግዚአብሔር እንደምንም አጥቷል። ወደ ግብጽ አትመለስም፣ ወደ ኋላ አትመለስም፣ እዛ ቦታ አትገኝም። አሁንም ቃል አወጣለሁ፣ በትላንትና ቦታ ላይ አንተም አትገኝም፣ ሰዎችም አያገኙም። ያስጀመረ እግዚአብሔር ያስፈጽምሃል። ዛሬ ስታየው ነገር ሁሉ ያው ምቹ አይደለም አይደለም፣ ምንም አይታይም አይደለም፣ ግራ ገብቶ አይደለም፣ ተስፋ የለም አይደለም። እርግጠኛ ሆኜ እናገራለሁ፣ በአንተ እይታ ነው ያለቀው። በጌታ እይታ ቃል የገባው እግዚአብሔር በራሱ መንገድ ይጎበኛል። ይሄ የማረው እዚህ ከሚታዩ ሰዎች ውስጥ በጌታ ሆኜ እናገራለሁ፣ ለ52 ሰዎች የምስራች፣ ለ52 ሰዎች የምስራች። ይሄን ጊዜ ያዙልኝ፣ ይሄን ሰዓት ያዙልኝ። አንድ ወር ባልሞላ ጊዜ ውስጥ እግዚአብሔር ያስገርምሃል። አንዳንድ ሰዎች አላችሁ
ትናንትና ጌታ የምትሰሙት ነቢ የምትወዱ ሰዎች አሁን ትንቢት ስለቆየ ጌታን ጠልታችኋል፣ ነቢ ጠልታችኋል። እኔ ግን እንዲህ ብዬ ቃል አወጣለሁ። የሰራዊት ጌታ እግዚአብሔር በቅርብ ጊዜ ውስጥ አድርጎልህ ያሳፍርሃል፣ አድርጎልሽ ያሳፍርሻል። ለካ ትችላለህ እስከምትል እግዚአብሔር ያደርጋል። ሃሌሉያ። ይሄን ብቻ አይደለም፣ የሆነ ብዙ ጊዜ ቆይቶ አይደለም፣ 7 ዓመትም አይደለም፣ 5 ዓመትም አይደለም፣ 3 ዓመትም አይደለም፣ 1 ዓመትም አይደለም፣ 7 ወርም አይደለም፣ 2 ወርም አይደለም። ለአንተና ለጉዳይ እኔ በጌታ መንፈስ ሆኜ ከነገ ጀምሮ በሚቆጠር በአንድ ወር ውስጥ ቃሉ እኮ እንዲህ ይላል። ትንቢተ ዘካርያስ ምዕራፍ 8 ላይ ስናይ እንዲሁ ዳግመኛ ለይሁዳና ለእስራኤል ቤት በዚህ ወር ውስጥ በጎ ነገር አድርግ ዘንድ አስቤያለሁ። ሃሌሉያ። ለይሁዳና ለእስራኤል ቤት በዚህ ወር ውስጥ በዚህ ወራት ውስጥ መልካም ነገር መልካም ነገር አድርግ ዘንድ አስቤያለሁ። እግዚአብሔር መልካም አስቦልሃል። እግዚአብሔር መልካም አስቦልሻል። ማንም ብነሳ ምንም ብነሳ እግዚአብሔር አሁን ይጀምራል፣ ግን ማንም አይቀድመውም። ቆይ አትበይ። ጌታ ቆይቶ አይደለም፣ አንተ ነህ የፈጠንከው። አሁን ብዙ ጊዜኛ ሁላችን ክስ አለ። ሁሌ ትንቢቱ ቆየ፣ ጊዜው ቆየ ነው። ቆይቶ አይደለም፣ ቾኮለን እኛ። እሱ በእኛ ጊዜ አይደለም የሚሰራው። የራሱ ሰዓት አለ፣ የራሱ ካላንደር አለ። በእኛ ጊዜ እኮ መሸ፣ በእኛ ጊዜ እኮ ቆየ፣ በጣም እኮ ዘገየ። ዛሬ ግን አንተ ቃል አወጣለሁ በጌታ በኢየሱስም እግዚአብሔር ይጀምራል፣ እግዚአብሔር ይፈጽማል። በዚህ ወር ውስጥ በጎ ነገር አድርግ ዘንድ አስቤያለሁ ካለ በኋላ ከታች በኩል አንድ መስፈርት አለ። አንድ መስፈርት እንዲህ የሚል እናንተ ግን አትፍሩ ነው። አንተ ግን አትፍራ፣ አንቺ ግን አትፍሪ። ምን ማለቱ ነው? የሆነ የሚያስፈራ ጉዳይ አለ ማለቱ ነው። ነገሩ አልጋ በአልጋ አይደለም። ነገሩ መልካም አይደለም። የሚሰማው ጥሩ አይደለም። የሚወራው ጥሩ አይደለም። የሰማው ጥሩ አይደለም። ካየው በራስ መናጽር ጉዳይ አስቸጋሪ ነው። ጉዳይ አስፈሪ ነው። አስፈሪ ባይሆን ኖርም አትፍራ እኮ አይልም ነበረ። አሁን ያልኩ ያለው አንድ ነገር ነው። እግዚአብሔር እንዲህ ይላል፣ ልጄ ሆይ አትፍራ። ምን ማለቱ ነው? እነሳለሁ፣ እጀምራለሁ፣ አልጥልህም፣ አልተውም። ይሄ ብቻ አይደለም። በህይወት ዘመን ማንም አይቋቋምህም። በህይወት ዘመን ማንም አይቋቋምሽም። እግዚአብሔር ካንቺ ጋር ይሆናል። ሃሌሉያ። እና አሉ እነሱ ወደ ኋላ እንመለሳሉ። ግብጽ ጥሩ ነው አሉ፣ ፋርዖን ጥሩ ነው አሉ፣ ያ መግረሻ አሉ። አሁን የምታዩ ጉዳይ አይታይም አሉ። አሁን ያሉበት ቦታ ያስጠላቸው፣ ያ ኑሮ አስጠላቸው፣ በጣም ከፋቸው። ኢየሱስ ጌታ ነው። አሁን ብዙዎቻችሁ እንዲህ አላቸው፣ ታገለግላለህ ስትመለስ ቤት ይከሳል፣ ታገለግያለሽ ስትመለስ ኑሮ ይከሳል፣ ቤተሰብ ይከሳል፣ ትዳር ይከሳል፣ ልጆች ይከሳሉ፣ ሁኔታው ይከሳል። ጌታን ብለህ ጀምሮ ተሸውደሃል፣ ተበልተሃል፣ አለማወቂ ነው፣ ቾክለሃል። ትንቢቱ ልክ አይደለም። ጌታን ብላችሁ ወጣችሁ አቅም ያጣችሁ ሰዎች አላችሁ። ሰምታችሁ የወጣችሁ ግን ያቃታችሁ ሰዎች፣ አንዳንድ ሰዎች የኔ ቦታ አይደለም የኔ ጥሪ አይደለም የምትሉ ሰዎች አላችሁ። እንደ ድንገት የጀመራችሁ ሰዎች አላችሁ። እንደ ድንገት የሆነ መንገድ የገባችሁ ሰዎች አላችሁ። የሆነ መንገድ፣ ይሄ መንገድ ያንተ መንገድ ሳይሆን እግዚአብሔር ለአንተ ያዘጋጀልህ መልካም መንገድ ነው። ወደ መንገድ የገባችሁ አላችሁ፣ ግን የፈራችሁ አላችሁ። ቀጥ ብላችሁ እንዳትያዙ ከፊት ክብር አይታይም። ጥሩ መንገድ ሆኖ መንገድ አይታያችሁም። ለብዙዎቻችሁ ድንጋይ ይታያል። በዚህ ወርማ በዚህ ዓመትማ እንደዚህ ሆነሃል። ይኸው እንትና እኮ ሄደ። ሰይጣን አቆ ይከሳል። በግራ በኩል ያሉ ሰዎች አሉ። በግራ በኩል ያሉ ሰዎች አሉ። ጎረቤቶች አሉ። የምታውቃቸው ሰዎች አሉ። አንደ እዚህ ገብቶ አንደ እዛ ገብቶ አንደ ጌታን ብሎ አንደ ሰይጣን ብሎ እንደ ተኳሽ እንደ ኳስ ተጫዋች ሁሉም ቦታ ገብቶ የሆነ ሀብት ያመጡ ሰዎች አሉ። አውቆ ያሳያል። አንተ እኮ ተሸውደሃል። እንትና እኮ አለፈለት። ይሄው ይሄ አለው፣ ይሄ አለ፣ ለሱ ይሄ አለው። ላንተ ግን ምን አለ? ዓለም ይሄን ያሳያ አውቆ ያስለቅሳል። አውቆ ያሳዝንሃል። የሰዎቹ ታነባለህ። ለራስህ ግራ ገብቷል። ያንተ ቦታ ማደረግ ነው። ምንም አይታይም። ከዚህ በኋላ ምን ቀረ? እድሜ ሄዷል፣ ኑሮ ሄዷል። እግዚአብሔር ያገለገላችሁ ያላችሁ ሰዎች ዛሬ ግን ፈጽሞ የደከማችሁ ሰዎች አላችሁ። እኔ በጌታ መንፈስ ቃል አወጣለሁ።
የቀደሙትን የሚያስቀድም ቅባት ያገኛል። ቀድሞ የሄዱትን ቀድሞ የወጡትን ያገኙትን እነዚያ የሚያስቀድም ክብር ያገኛል። ሃሌሉያ። እነዚያ በጨርቅ አንተ ግን በጸጋ ተሸፍነሃል። ወንድም ስመኝ የሰው ብቻ ዓለም ታነባለህ፣ ዓለም ታነባለህ። ይሄ ጊዜያዊ ነው፣ ሁሉ ያልፋል እያልኩ ያለው አንተ ነገር አለ። መከራ አለ እያልኩ አይደለም። ችግር ማንም አይወድም። መከራ ማንም አይወድም። በሽታ ማንም አይወድም። እጦት ማንም አይወድም። ሰው ሁሉ ይፈልጋል። የዚህ ምድራዊ ጉዳይ ለኛ መጠቀሚያ ነው። ህይወት አይደለም። ህይወቱ ኢየሱስ ነው። መንገድ ኢየሱስ ነው። ብርሃን ኢየሱስ ነው። ዋናችን እሱ ነው። የምንከተለው እንዲያደርግልን አይደለም፣ ተደርጎልን ነው። ማወቅ አለብን። አሁን ብዙዎቻችን ነው የምንለው እኔ በጌታ ሆኜ ነው የምንለው። ያልተጻፈው ለምን ታነባለህ? ገልብጠህ ለምን ታነባለህ? ወንድሜ ስመኝ፣ በጌታ የሆንከው ማለት ምድራዊ ህይወት ሁሉ አልጋ በአልጋ እንዲሆን አይደለም። ይሄ ከሆነ ይሆናል። ግን ዛሬ አንድ ቃል አወጣለሁ። ታገለግላለህ፣ ግን ባዶ አትሆንም። ዳዊት እኮ እንዲህ አለ እኮ በፊቴ ገበታን አዘጋጀልኝ፣ በፊቴ ገበታን አዘጋጀልኝ። ብዙ ህይወት ያው እንደምታውቁ ነው። ገበታ ማለት ብፌ፣ ቁርጥ፣ ክትፎ፣ ሁሉ ምግብ ያለበት እግዚአብሔር ያዘጋጅልሃል፣ ይሆንልሃል። ይሄ አይበላሽም። ዓላማዬ ይሄ አይደለም። ወደ ግብጽ ማሰብ የለብም። ዓለም ማሰብ የለብን። ፋሮን ማሰብ የለብን። ያንን መስሪያ ቤት ያንን ቦታ ትላንትና ከጌታ ውጭ ሆነ ያገኘውን ነገር የበላውን ነገር ያ ጉዳይ ማሰብ የለብን። ዛሬ ያለበት ህይወት ይሻላል። ይሄ መንገድ ያማረ መንገድ ነው። ተስፋ አትቁረጥ። እግዚአብሔር አያሳጣህም። እኔ ዛሬ አንድ ቃል አወጣለሁ። ከእንግዲህ በኋላ እንዲህ ይሆናል። አህዛቦች ይገዙልሃል፣ መንግስታት ይተባበራል፣ በሮች ይከፈታሉ፣ ሰው ሁሉ ይገዛል። እግዚአብሔር ካንተ ጋር ነው። አሁን የሚያስፈልግ ምድራዊ አይደለም፣ እሱ ይደርሳል። የሰማይ በረከት ያገኛቸዋል። ሰዎች ግን ተስፋ ቆረጥን። ሰዎች ወደ ግብጽ አሰቡ። ዓለም ከሰሳቸው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በስቃይ የመጡ ሰዎች፣ በመከራ የመጡ ሰዎች፣ ዱላ በዛባቸው ሰዎች እዛ ቦታ መጡ። አሁን ወደ ዋና ቦታ የመጣ ነው ያለው። ዛሬ ያለ ሜሴጅ አለ። እዛ ቦታ የመጣ ነው ያለው። ዘዳግም 19 ላይ ጌታ መልካም ነው። እስቲ አሜን። ማይቢ ቆይታችሁ የገባችሁ ሰዎች ካላችሁ ዛሬ ትልቁ የኔ ዓላማ ማለት ነው ስለ ድንግል ማርያም ጌታ ስለ ድንግል ማርያም ለብዙዎቻችሁ መናገር እፈልጋለሁ። በእኛ እይታ ድንግል ማርያም በእኛ ማለት በመጽሐፍ ቅዱስ እይታ ድንግል ማርያም እኛ የሆነ ሽማግሌ ሰው አይደለም የምንከተለው፣ ጌታ ነው የምንከተለው። ውርስም አይደለም አምላክ ነው የምንከተለው። ለአንዳንዱ ክርስትና ውርስ ሆኗል፣ ከሆነ ሰውዬ ሰምቷል። እኛ ከሆነ ሰውዬ አይደለም የምንሰማው። የመጀመሪያ ከቃሉ፣ ሁለተኛ ከቃሉ ባለቤት። የኛ ሪፈር ይሄ ነው እናደርገው። ቃሉ ምን ይላል? ጌታስ ምን ይላል ብትሉ ቃሉ እንዲህ ይላል፣ መዳን በሌላ በማንም የለም። አለቀ። ክብር ለሚገባው ግን ክብር እንሰጣለን። ለሰው የማይቻል እግዚአብሔር ይቻላል። ለሰው የማይቻል ለእግዚአብሔር ይቻላል። ድንቁ ኢየሱስ ድንቅ ያደርጋል። ወደዚህ ቦታ ስንመጣ 3 ከተማዎች ስሩ ተባለ። 3 ከተማ መመፀኛ ከተማ። እነዚያ ከተማዎች ምን አይነት ከተማዎች ናቸው? ትርጉሙስ ምንድነው? ለምን ተሰራ ብትል ያው እንደምታውቁ በሙሴ ሕግ በኦሪት ሕግ ነፍስ የገደለ ይገደላል፣ ጥርስ ያወለቀ ጥርስ ይወለቃል። ቅጣቱ እንደዛ ነው። በእያንዳንዱ ቦታ ቅጣት አለ፣ ሕግ አለ። ከሕግ ማለፍ አይቻልም። በሙሴ ሕግ ሕጉ ከባድ ነው። በማወቅ ታጠፋለህ፣ ባለማወቅ ታጠፋለህ። ነገሩ ከባድ ሆነ፣ ቅጣቱ ከባድ ሆነ፣ መከራው ከባድ ሆነ። ለዛ ተብሎ የተቋቋመ ሽማግሌ አለ። እንደ አጋጣሚ በዚህ አንዳንድ ማለት ሰው ይገላል። እንደ አጋጣሚ ነው ከፍት ይገላል። የገደለ ሁሉ የሞተ ሰው ያለቀ ነው። ከዚህ ጉዳይ ጥሩ ጉዳይ እንዲሆን አሁን ደግሞ መመፀኛ ቤት ይሰራ ተባለ። ከተማው ይሰራ ተባለ። ተሰራ።
ልክ ያ ከተሰራ በኋላ በሆነ ቦታ ላይ እንዳጋጣሚ ሰዎች የገደሉ ሰዎች ወዲያው በሩጫ ማለት ነው ወዲያው በሩጫ ወደዛ ቦታ ይገባሉ። ወደ መመፀኛ ቦታ ይገባሉ። ወደ መመፀኛ ቦታ ይገባሉ። እዛ ሲገቡ ማለት ነው ልክ እንደገቡ ማለት ነው ድንጋይ አስቀምጠው ወዲያው ማለት ነው ጉዳይ ይናገራሉ። ባለ ማወቄ ነው አውቄ አይደለም ምስተክ ሰሮ በጣም ልክ አይደለም ይናገራሉ። ይሄን ቼክ የሚያደርጉ ሽማግሌዎች አሉ። እዛ ቦታ ላይ ቁጭ ያሉ ሰዎች አሉ። የተማሩ እውቀት ያለው አይምሮ ያለው ያደጉ ሰዎች እዛ ቦታ አሉ። ሰውየው የሚናገረው ይሰማሉ። ለምን ገደልክ? ባለ ማወቄ። ለምን አጠፋ? እንደዚህ ሆኜ ራሱን በጣም ዝቅ አድርጎ ይናገራል። ሽማግሌዎች አሉ ይሰማሉ። ባለ ማወቁ ነው ተሳስቶ ነው እውነት ነው ብሎ በእውቀት ያደጉ ሰዎች አሉ። እዛ ቦታ ላይ ይሄን ቼክ የሚያደርጉ ሰዎች አሉ። የእረፍት ቦታ ማለት ነው። ያ ቦታ የእረፍት ቦታ፣ የህይወት ቦታ፣ የማረፊያ ቦታ፣ መሸሸጊያ ቦታ ጮታ ለሚያዋጣው ሮጦ ወደፊት ለሚወዱት ወደዛ ቦታ ይሄዳሉ። እዛ ቦታ ያሉ ሰዎች መልስ ያመጣሉ። ይሄ ሰው ባለ ማወቁ ነው ከተባለ ሰዎች ካመኑ ነፃ ይወጣል። ከኋላ በኩል የሚጠብቁ ሰዎች አሉ። ሊያጠፉ ሊገሉ ሮጦኝ ከገባ እዛ ከገባ ሰውዬው አይነካም። ጌታ መልካም ነው። መመስገኛ ከተማ ድሮና አሁን ድሮ ከዛ ቦታ ሮጦ የገባ ሰው አይነካም፣ አይገደልም፣ ስድብ አይኖርም፣ ዛቻ አይኖርም፣ ንግግር አይኖርም። በቃ ይተዋል። አሁን ጊዜው ተቀየረ፣ ሰዓቱ ተቀየረ። ይሄ በብሉይ ኪዳን ነው፣ በሕግ ያለ ጊዜ ነው። አሁን ደግሞ አዲስ ኪዳን ነው፣ ምሕረት ያለበት ጊዜ ነው። ይሄ ብሉይ ነው፣ ይሄ አዲስ ነው። የበፊቱ ብሉይ ኪዳን፣ አሁን ደግሞ አዲስ ኪዳን። አሁን ነው ሁሉ ጉዳይ ቦታ የያዘው። አሁን ነው ለሰው ሁሉ የተረዳው። አሁን ነው ኢየሱስ የመጣው። አሁን ነው ኢየሱስ የሞተልን። አሁን ነው የምድራዊ ሕግ እንኳን የጠነከረው። ግን ያዘንኩ አንድ ነገር አለ። በአሁኑ ጊዜ ግን በቸርች ውስጥ ግድያ አለ፣ ነፍስ ይገደላል። እሰማለሁ፣ ሁላችን እንሰማለን። በተለያዩ ሶሻል ሚዲያ ላይ ቸርች ውስጥ ፓስተሮች ይገደላሉ። መስጊድ ውስጥ አንዱ ይገላል። ቤተክርስቲያን ውስጥ ስድብ አለ፣ ክስ አለ፣ ዛቻ አለ። በብሉይ ኪዳን እንኳን የሚያስታርቁ ሽማግሌዎች አሉ። እያወቁ ነው ወይ ባለማወቁ ነው ይሄ የሚያጠሩ ሰዎች አሉ። እነሱ ያመኑ ጉዳይ ሕግ እንኳን ጣልቃ አይገባም። እነሱ ባመኑ ጉዳይ ቤተሰብ ሞቶ ኮራስ ማለት ነው። ቤተሰብ እሺ ይላል። ለእርቅ ነው የሚገዛው፣ ይተባበራል። በብሉይ ኪዳን እንኳን ማለት ነው። አሁን ነው ጊዜ የባሰው፣ ሽማግሌ የጠፋበት ጊዜ። በቸርች ውስጥ ያሉ ፓስተሮች እውቀት ያጡበት ጊዜ፣ በምህረት ጊዜ ምህረት ያጣ ነው። በመልካም ጊዜ ሰው ሁሉ ተቀየረው። ቅድም እያቸዋለሁ። ምን የማይሰማ ሞት አለ በየቦታ፣ ምን የማይገደል ነገር አለ በየቸርች። ቤተክርስቲያኑ ተበላሸ፣ ቸርቹን ተበላሸ፣ እርቁን ተበላሸ። የድሮ ሽማግሌዎች ያስታርቃሉ፣ የአሁኑ ሽማግሌዎች አንቀጽ ያበዛሉ፣ ይከሳሉ፣ ክስ ይበዛ። ቸርችና ሕግ ቤት አይታወቅም። ጠጅ ቤትና ቸርች አይታወቅም። በብርጭቆ የምታይ ጠጅ የለም እንጂ ሰው ሁሉ በነገር ሰክሯል። ሰው ሁሉ ነገረኛ ሆኗል። ፍቅር የለም። ሮጦ መጥቶ ማረፊያ ቦታ የለም። ቃሉ እኮ ይላል እግዚአብሔር መልካም ነው ይላል፣ በመከራ ጊዜ መሸሸጊያ ነው ይላል። እግዚአብሔር መልካም ነው ብሎ በመከራ ጊዜ መሸሸጊያ ነው ይላል። በጣም በጥሩ ፖዚሽን ያለው ሰውዬ፣ ባለስልጣን የተባለው ሰውዬ ከመስሪያ ቤት በተባረረበት በዛ ጊዜ ወደ ጌታ ቤት መጥቶ ለማረፍ እግዚአብሔር መልካም ነው። ድሮ ከመስሪያ ቤት ሰው ተባረሮ ቸርች ይመጣል፣ ጌታን ይሰማል። አሁን ቸርች ሲመጣ ቸርች ገብቶ የማያውቀው ሰውዬ
ነገር ሁሉ ጨለማ ሲሆን ቸርች መጣ ይባላል። ቤተክርስቲያኒቱ አሁን ሰው ታጠፋለች እንጂ እያመጣች አይደለም። ቃሉ ሌላ የኛ ህይወት ሌላ ሆኗል። ትናንትና በብዙ ሰዎች ታጅቦ የሚሄደው ባለስልጣን ሰውዬ ከስራ ተባረሮ ሲመጣ ጌታ እንዲህ ይላል፣ ዌልካም ይላል። ልጄ ዌልካም። ትናንትና እንደዚህ ሆነ፣ ባለፈው እንደዚህ ሆነ፣ ቆይቶ አሁን ደግሞ ነገር ሲጨለም ጨለማ ሰው እዚህ ቦታ መጣ አላቅም አይደለም የሚለው ዌልካም ይላል። እኛ እኮ የምናውቀው አንድ ነገር አለ። የምናውቀው እኛ ምቹ በሆነ ጊዜ ጥረኝ ነው። ለምሳ ደውልልኝ፣ እራት አንድ ላይ እንበላለን። አገር ሰላም ሲሆን ደግሞ ጌታ እንዲህ ይላል፣ ሲጨንቅህ መከራ ሲበዛ ሰውን ሲታጣ አገር ሁሉ ጨለማ ሲሆን ጥረኝ። አሁን ማረፊያ ቦታ ነው ያጣነው ብዙዎቻችን። እግዚአብሔር ኃይሉና ክብሩን በእኛ ላይ ያብዛ እንጂ መንፈስ ቅዱስ ያገኘን እንጂ ጸጋው ያገኘን እንጂ ጊዜው መጥፎ እየሆነ መጥቷል። ለሰው የማይቻል እግዚአብሔር ይቻላል። መመፀኛ ከተማ አሁን ለኛ ያስፈልጋል። ማረፊያ ቦታ ያስፈልጋል። ነገር ሲበዛ አሁን ታውቃላችሁ፣ የት ሄደን እንረፍ? የት ገብተን እንረፍ? በርካታ ሰዎች ደክሟል። ከጌታ ውጭ ሰዎች ደክሟል። ድሮ ከደከሙ ሰዎች መጥቶ ያርፋሉ፣ ይሰማሉ፣ ቃል ይሰማሉ፣ ልባችሁ ያርፋል። አሁን የቤቱ ብሷል፣ የውስጥ ብሷል። አሕዛብና እኛ ዲፍረንስ አጣን። ሰው ከኛ ምን ይማራል? ድሮ ያለቀ ጫፍ የደረሰ ነገር ወደ ቸርች ይመለሳል። ሽማግሌ ይየው ይባላል፣ እስቲ እንየው ይባላል። አራስ ጌታ እንላለን። አሁን ብሶብናል። በተለይ ሶሻል ሚዲያ ላይ ፓስተሮች ነገረኛ ሆኗል። እኔ ፓስተሮች ነገረኛ የሆኑበት አመት ቢኖር ይሄ አመት ነው። እንሰማለን በተለይ ኮንዲሽን በየፍርድ ቤት ስንሄድ ከሳሽ ፓስተር እንትና ተከሳሽ ነቢ እንትና። አቤት ጊዜው ተበላሸ። ምን ያደረገ ነው? እንደው ዋሽተን በዚሁ እንቀር፣ ተንኮል በዚሁ እንቀር። እኔ ዛሬ አንድ ቃል አወጣለሁ። አሁን እንመለስ። አሁንም አዲስ ልብ ይሰጠን እባካችሁ። ከተማ ተሰራ፣ 3 ከተማ ተሰራ። እዛ ቦታ ላይ ለሰው የማይቻል እግዚአብሔር ይቻላል። በክስ ውስጥ ያሉ ሰዎች በክስ ውስጥ የምን ክስ? የቆማችሁ እኮ በረሃ ነው ጫካ ነው የተባሉ ሰዎች ደግሞ እግዚአብሔር እንዲህ ይላቸዋል፣ የቆማችሁ ቦታ ጫካ አይደለም በረሃም አይደለም፣ የአብርሃም ርስት ነው። በእናንተ እይታ ድንጋይ ነው፣ የፍሪጅ ወተት ነው፣ መልካም ቦታ ነው፣ አይበላሽም ብሎ ሲናገር ነበረ። ዛሬ አንድ ቃል አውጣለሁ። ወንድሜ ስመኝ፣ የቆምከው ቦታ ጫካ አይደለም፣ የቆምከው ቦታ ባዶ ቦታ አይደለም፣ ደረቅ ምድርም አይደለም። እግዚአብሔር ተናግሯል፣ እግዚአብሔር አውጥቷል። ይሄ እግዚአብሔር ያሻግርሃል። ቃሉን ከሰምተሃል፣ የትም ቦታ ትገባለህ፣ ትረግጣለህ፣ ትወርሳለህ ተብለሃል። ዛሬም አንድ ቃል አውጣለሁ። አሁንም አትገደብም፣ አሁንም አትቆምም። ገና ትወጣለህ፣ ገና ትሄዳለህ፣ አትገደብም። እግዚአብሔር ካንተ ጋር ይሆናል። ድንቁ ኢየሱስ ድንቅ ያደርጋል። እኔ ይሄ ነው የማየው። ለብዙዎቻችሁ ይኸው በጌታ ፊት እናገራለሁ። የመሻገር ወራት፣ የመሻገር ሰዓት፣ ትራንዚሽን ነው። ይሄ በቃ ያለፍሽ ነው፣ ጫፍ ላይ ነሽ። ከዚህ በኋላ የመከራ ጊዜ አይሆንባቸውም፣ የጭንቅ ጊዜ አይሆንባቸውም። እግዚአብሔር በነገሮቻችሁ ላይ ጣልቃ ይገባል፣ ክንዱ ያገኛቸዋል፣ ደስታችሁ ሙሉ ይሆናል። ለሰው የማይቻል ለእግዚአብሔር ይቻላል። እስከ ዛሬ ያልተጀመረ ምዕራፍ አሁን ገና ትጀምራለህ፣ ጀምረህ ትፈጽማለህ። መንገድ ላይ አታቆምም። የምትጀምር መንገድ አለ፣ የምትጀምር እቅድ አለ፣ የምትጀምር ዓላማ አለ። የሰራዊት ጌታ እግዚአብሔር እንደ ቃሉ ያሻግራቸዋል። ከእንግዲህ በኋላ አይበላሽም። ለሰው የማይቻል ሁሉ ለእግዚአብሔር ይቻላል። ድንቁ ኢየሱስ ድንቅ ያደርጋል። በዛሬ ቀን ጌታ እግዚአብሔር በውስጥ ያስቀመጠኝ አርዕስት አለና ወደ ዛሬ ውስጥ ይገባለሁ። ይሄን ቃል ካነበብኩ በኋላ ማይቢ የምጀምረው ይሄ ሐሳብ ዛሬ ላያልቅ ይችላል። የሚቀጥል ሐሳብ ነው የሚሆነው። ጌታ መልካም ነው።
ድንቁ ኢየሱስ ድንቅ ያደርጋል። ኦልሞስት ቦታውን ገና ልጀምር ነበርና አሁን ሳስበው ሰዓትን ስለሄደ ማለት ነው። ይሄኛው ቦታው እንደ አዲስ ነገር ጀምራለሁ። የዛሬው ቃል በዚህ ይቀጥልና መጸለይ ጀምራለሁ። ለሰው የማይቻል እግዚአብሔር ይቻላል። ድንቁ ኢየሱስ ድንቅ ያደርጋል። ስለዚህ ወንድሞች ስሙኝ፣ እህቶች ስሙኝ፣ ያስጀመረ እግዚአብሔር ያስፈጽማል። አሁን ወጣችሁ በሆነ ቦታ ቆማችሁ ተበላው ተሸወድኩ ባለማወቄ ነው እንዴት ሆኜ ይሄን ጉዳይ የምትሉ ሰዎች አላችሁ፣ የፈራችሁ ሰዎች አላችሁ። እኔ ዛሬ እንዲህ ብዬ ቃል አውጣለሁ፣ አትፍራ፣ እግዚአብሔር ካንተ ጋር ነው። ያስጀመረ ያስጨርሳል። በህይወት የማይጠፋ ጉዳይ ይሆናል። እግዚአብሔር ነገርህን፣ መንገድን፣ ህይወትን፣ አላማን፣ እቅድን አዲስ ያደርጋል። ከዚህ በኋላ ታሪክ ይቀየራል። ሰላማችሁ ይመለሳል። መንገዳችሁ ያማረ ይሆናል። ነገሮቻችሁ አይበላሽም። ያው ዛሬ ቃል ወጥቷል። የትም ቦታ ግባ፣ እግዚአብሔር ካንተ ጋር ነው። የቃሉ አባት አንተን ያሻግራል። በዚህ አጋጣሚ እስቲ በእጆቻችሁ ያላችሁ የተኛው ውሃ ይሁን ዘይት ይሁን ፎቶ ይሁን ጥያቄ ይሁን ካላችሁ አንድ አዘጋጁ። እስቲ መጸለይ እፈልጋለሁ። የተኛው ጉዳይ ካለ ያዙ እስቲ። ሃሌሉያ። በጌታ በኢየሱስ ስም በእጆቻችሁ ያዛችሁ የተኛው ጉዳይ ውሃ ሆነ ዘይት ሆነ ፎቶ ሆነ ጥያቄ ሆነ ፕሮፖዛል ሆነ ያሰባችሁ የቆየ ጉዳይ ሁሉ ካለ ያው ዛሬ አንድ ቃል አውጣለሁ። ነገሮቻችሁ ሁሉ ወዲያው ያለቀ ይሆናል። ነገሮች አይበላሽም። ህይወታችሁ አይበላሽም። አላማችሁ አይበላሽም። ቤታችሁ የሐዘን አይሆንም፣ የመከራ አይሆንም፣ የጭንቅ አይሆንም፣ የክሳራ አይሆንም። በኢየሱስ ሙሉ ያማረ ይሆን። ከዚህ በኋላ የማይጠፋ ጉዳይ ባንተ ቤት ይሆናል። የጌታ ክንድ ያገኛችኋል። ተጽዕኖ ሁሉ የወደቀ ይሆን። ድንቁ ኢየሱስ ድንቅ ያደርጋል። በቅርብ ጊዜ ውስጥ ነገር ያልቆ ታገኛለህ። አንድ በጸጋ፣ ሁለት በፋይናንስ፣ ሶስት በትዳር፣ አራት በልጆች ረዥም እድሜ። ያን ብቻ አይደለም፣ ቤተሰቦችን ትወርሳለህ፣ ትወርሻለሽ። አዋጅ ሁሉ ይገለበጣል። እየፈራችሁ ያላችሁ ጊዜ የምስጋና ጊዜ ይሆናል። ምርኮ ፈጠነ፣ ብዙዎች ቸኮለ። በህይወታችሁ ይሄ ጉዳይ ይሆናል። ድንቁ ኢየሱስ ድንቅ ያደርጋል። በጌታ በኢየሱስ ስም ቀጥስ ዋያዛችሁ ሰዎች ሃሌሉያ። ለሰው የማይቻል እግዚአብሔር ይቻላል። እኔ ወንድማችሁ አባሪ ሳይ ዳንሳ ነኝ። እንግዲህ በየጊዜው እዚህ ቦታ ሆኜ ያገለግላችኋለሁ። ስለዚህ ከኔ ጋር መልካም ጊዜ እንደሚሆን እርግጠኛ ነኝና እርግጠኛ ሆኜ የማራው ጉዳይ ቢኖር ልክ እንደኔ በተለይ ቦታ ያላችሁ ሰዎች የጌታን ቤት ስራ ይሁን የራሳችሁን ስራ ይሁን የጀመራችሁ ሰዎች ካላችሁ ስሙኝ። በቃል ያስጀመረ እግዚአብሔር በቃል ትፈጽማላችሁ። መንገድ አታቆምም። ለአንተ የመጨረሻ ጊዜ ቢሆን እግዚአብሔር ግን አንተን በክብር ያቆማል። ነገሮቻችሁ አይበላሽም፣ ህይወታችሁ አይበላሽም፣ አላማችሁ አይበላሽም። ደግሞ ታሪክ ይቀየራል፣ ስማችሁ ሁሉ ይቀየራል። የማይጠፋ ጉዳይ በህይወታችሁ ይሁን። ይሄን ሰብስክራይብ አድርጋችሁ ያዙ። እንቀጥላለን። ጌታ መልካም ያደርጋል። ይሄን ብቻ አይደለም፣ ከኛ ጋር በተለይ የተለያየ ቦታ ብዙ ቦታ ሆናችሁ በዓለም ጥግ ያላችሁ ቅዱሳኖች የምትወዱኝ ሰዎች አላችሁ። እርግጠኛ ሆኜ ነው የማወራው። ስለዚህ አሁን የጀመርኩ የኔ ራዕይ ማለት ነው በአንድ ሰው ብቻ ሳይሆን የሚሆነው ሁላችን አንድ ላይ የምንሰራበት ራዕይ ስለሚሆን ማለት ነው። ከኔ ጋር ይሄን ራዕይ ለማስቀጠል የምትፈልጉ ሰዎች ሁላችሁ ባላችሁ ቦታ ሆናችሁ የመጀመሪያ ማለት ነው በጸሎት አግዙኝ ብዬ ዛሬ እንግዲህ አሳስባችኋለሁ። ከዚህ በፊትም በርካታ ሰዎች ጸልዩ ቢኔ ሰራ ሲገራሱ ማለት ነው። በርካታ እናቶች፣ በርካታ አባቶች የጸሎት ግሩፖች ሁላችሁ የጸለያችሁ ቆይታችኋል። አሁንም ጊዜው ለሀገርም ለባለ ራዕይ ሁሉ የምንጸልይበት ጊዜ ነውና በጸሎት አግዙኛላችሁ። ደግሞ ቀጥሎ ማለት ነው ይሄ ራዕይ በተለያየ ኮንዲሽን ነው እኛ የምናገለግለው። አሁን ሁላችሁ እንደምታውቁ ለአንድ ቤተክርስቲያን የገቢ ምንጭ የሚባለው ማለት ነው ቤተክርስቲያኑ እናንተ ራሳችሁ ናቸውና እኔ ሲቆም አንተ አንቺ ስንቆም ነው ቸርች የሚባለው። ስለዚህ የመጀመሪያው ማለት ነው እኔ ከዚህ በኋላ ህይወቴ ያማረ ይሁን ያለን ጉዳይ ለጌታ ቤት መስጠት ይፈልጋል የምትሉ ሰዎች በመስጠት በዚህ ላይ ጎን ትቆማላችሁ። ሁለተኛ ነገር ማለት ነው ነብይ እስራኤል በጣም የምወድክ አይዞህ ወንድም እናቃለን በስጋም በጌታ በጸጋም አንተ ባለው በሁሉም ልጅ ነህ አይዞህ በርታ የምትሉ ሰዎች እኔም በዚህ ቦታ ሆኜ እጸልይላችኋለሁ። ጌታ መልካም ያደርጋል። ስለዚህ እናንተ ያላችሁ ነገር እኔ ባለን ጸጋ እናንተ ባርካችኋልና ይሄ ራዕይ ለማስቀጠል የምወዳት እናቴ ያለች አሜሪካ ቨርጂኒያ ላይ እሷ አለች። በዚህ ስልኳ እዛ ተጽፋለች። ዋና ስሟ ፋንቲስ ደረጀ ነው የምትባለው። ስልኳን አስቀምጥና ስልኳ +1 7 በአማርኛ ነው የምናገረው ፕላስ ብላችሁ 1
7 0 3 አሁንም 3 6 2 0 0 6 0 ብላችሁ ደውላላችሁ +1 703 362 00 60 ብላችሁ ለማሜ ለሷን በመበር ማለት ነው። ለዚህ ፐርፐዝ የተከፈተ ጎፋንድ አካውንት አለና በዛ ጎፋንድ አካውንት የቻላችሁ ያህል ማለት ነው እኛ ሁላችን መጸጥ ከጀመረን አንድ በረከቱ ላንተ ይሆናል፣ ለቤትሽ ይሆናል፣ ጭንገፋ አይሆንም። ለምን 50 ብር ሆነ 100 ብር ሆነ 200 ሆነ ያላችሁ ያህል ማለት ነው ታደርጋላችሁ። ባለፈው አምና እንዳት አሁንም ስጥህ ጌታ ይባርካችኋል። ብዙዎቻችሁ በብዙ ሁኔታ ሰጣችኋል። ጌታ ይባርካችሁ። ይሄ ራእይ ለማስቀጠል አንዴ ብቻ አይደለም፣ ሁሌ እንሰጣለን፣ ሁሌ እንቆማለንና ይሄን ታደርጋላችሁ። ደግሞ ቀጥሎ ካልሆነ ማለት በነስም እስራኤል ዳንሳ ብላችሁ ወይ በመኒግራም በስተኛ ከላካችሁ ያንን ደግሞ እንትን ኮፒ አድርጋችሁ ለላኩና እኔ ራሴ ደውዬ በራሴ ደውዬ ለቤታችሁ ለመንገዳችሁ ለሁሉ ይጸልያለሁ። ምክንያቱም እናንተ በመስጠት እኔ ባለኝ ብር ካልተላካ ጸልይ ወይ እንዳትነገረኛ እንዳትሆኝ ያዩ ጸልይኩ ነው ያለው። አሁን የማራው ወደ ምንድነው የበረከት ምንጭ ማለት ነው መስጠት ነው። አንተም ስጥ እኔ ባርካለሁና ጌታ መልካም ያደርጋል። ድንቁ ኢየሱስ ድንቅ ያደርጋል። ለሰው የማይቻ ለእግዚአብሔር ይቻላል። ከ15 ደቂቃ በኋላ ላይቭ አሁን በስልክ መጸለይ ጀምራለሁና ስለዚህ በስልክ እንድጸልይ የምትፈልጉ ሰዎች ሁላችሁ ማለት ነው አናቱ 15 ደቂቃ ነው የምሰጣችሁ። ከ15 ደቂቃ በኋላ ስልክ ደውሉ መደወል ይቻላል። መጸለይ ጀምራለሁና ለ15 ደቂቃ ትንሽ እናርፋለን፣ ከዛ እንቀጥላለን። ሁላችሁ ባላችሁ ቦታ ጠብቁን። ድጋሚ እመለሳለሁ። ድንቁ ኢየሱስ ድንቅ ያደርጋል። ሻሎም ማጃና ቻካላ ሩዜነት ከመነሳኮ አዜነት